መመላለስ አይደክም ሌት ቀን ቢሆን ማታ እኔን ልትረዳ ልትሆነኝ ከለላ ከአይን ጥቅሻ ፈጥነ ስትደርስ አየሁ መንገዴን ስታቀና በእሾ መሃል ሳልወድቅ ልጄ ሳልንገላታ ማዕበሉን በድል ለሁለት ከፍለ አሻገርከኝ ሰልፉን አንተ እየረታ ክርስቶስ ትንሣኤ ሙታን በኀበየ ሥልጣን አስሮ ለሰይጣን አጋዞ ለአዳም ሰላም እመዘይሰ ኮነ ፍስሐ ወሰላም። እንኳን ለዳግመ ትንሣኤው በዓል በሰላም አደረሳችሁ። የውስጥ ሳምንቱም ደርሶ ዳግመ ትንሣኤ ደርሰናል። እንኳን በድጋሚ በሰላም አደረሳችሁ። ደግሞም እንኳን ለቅዱስ ሚካኤል ለወራዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ከሀገር ውጭም ከሀገር ውስጥም እንዲሁም በስደትም ያላችሁ በመላው ዓለም የምትገኙ እንኳን ለቅዱስ ሚካኤል ለወራዊ ክብረ በዓል በሰላም አደረሳችሁ። የቅዱስ ሚካኤል ወዳጆች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ። ቅዱስ ሚካኤልን የምትወዱ ቅዱስ ሚካኤል በብዙ የባረካችሁ በብዙ የደረሰላችሁ እስቲ የታላችሁ ኮሜንት ላይ አለን አሜን 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 እያላችሁ እስቲ ኮሜንት ላይ አሳውቁኝ። እነሆ ለእናንተ የሚሆን የወዳጃችሁን የቅዱስ ሚካኤልን ግጥም የምትወዱ በመዝሙሩ የምትባረኩ ዛሬ ደግሞ በግጥሙ ትባረካላችሁ ብዬ አስቤያለሁ። ግጥሙን ሰምታችሁ በጣም እንደምትወዱት ተስፋ አደርጋለሁ። በእኔና በቅዱስ ሚካኤል መካከል ያለውን ግንኙነት በቅርብ ያሉ በዙሪያ ያሉ ሰዎች ያውቃሉ። እናንተም ደግሞ የቅዱስ ሚካኤል ወዳጆች ናችሁና የቅዱስ ሚካኤል ደግሞ የአንድ ሰው ብቻ ወዳጅ አይደለም፣ ለሁሉም ኦርቶዶክሳውያን ወዳጅ ነውና ቅዱስ ሚካኤልን የምትወዱ አሁንም ሰብስክራይብ በማድረግ የቅዱስ ሚካኤል ወዳጆች የኔ ወዳጆች ናችሁና አበረታቱኝ። አመሰግናለሁ። የግጥሜ ርዕስ አንተነ ሚካኤል ይላል። ከልጅነቴ ጀምሮ ሳለው ትንሽ ብላቴና ከእናቴ እቅፍ ጀምሮ ሳልል ቀና ያሳደግከኝ በመቅደስ ያስተማርከኝ ቅኔ ዜማ በክንፍ የከለልከኝ ጠዋት ማታ የምታሰማኝ ጥዑም ዜማ ስወድቅ በክንፍ ጋርደ ቀና አርገ የምታቆመኝ ስራብ የሰማዩን ሀብተመና የምታበላኝ ስጨነቅ ቀድመ መፍትሄ የምታሳየኝ በድክመቴ ገፍተ ጉልበት ኃይል የምትሆነኝ በባዕድ ሳለው በግፈኞች መንደር የሆንከኝ ጠበቃ የአሳዳጅን ሴራ አየው ከጅምሩ ሲያበቃ የጠላቴን ክንድ ገጸ ቅጥሩን ያጠፋኸው የሞትን ደብዳቤ በሕይወት የቀየርከው አንተነ ሚካኤል። ትናንትን ስጀምር ያሻገርከኝ ያስጠለልከኝ በመቅደስ ዛሬን ስኖር ስዘምር ሳገለግል ልኑር ሳወድስ ኑሮዬን እንድኖር ከታዛቅ ሳልለይ ከደጅ ሳስቀድስ ልኖርበት ልማጸን ስልጣን አለክ ልታማልድ ከአባት አባቴ አስታርቀኝ አብልጬ እንድወድ ከንጉሥ ፊት ቀርበ አሳስብልኝ ለልጅ ተሟገት ዕድሜ ሳይባክን ስገዛለት ልኑር በወጣትነት የእስራኤል ወዳጅ የአፎሚያ ረዳት የባህራን አባት ዘውትር ጠራሃለው ስምህን መልአከ ልዑል ብዬ ጠባቂ ነህና ዛሬም ለዘላለም በክፉ ቀን መሸሸጊያዬ የሕልሜን ቋጠሮ ስትፈታ አየሁ ከደጃፌ ደርሰ ያኔ በልጅነት የነገርኩህን ሰምተ መቼ ችላ አልከኝ ደረስክልኝ እንጂ ፈጥነ ይኸው አቆምከኝ የክብር ካባ አልብሰ የተመኘሁትን አሳክተ አሸከምከኝ ይኸው በሞገስ አንደበቴን ሞላኸው በቅኔና በመዝሙር ማዕበል ምስጋናዬን ተቀበል የልጅነት ሕልሜን አንዳች ሳይጓደል መመላለስ አይደክም ሌት ቀን ቢሆን ማታ እኔን ልትረዳ ልትሆነኝ ከለላ ከአይን ጥቅሻ ፈጥነ ስትደርስ አየሁ መንገዴን ስታቀና በእሾ መሃል ሳልወድቅ ልጄ ሳልንገላታ ማዕበሉን በድል ለሁለት ከፍለ አሻገርከኝ ሰልፉን አንተ እየረታ አሁንስ ምን ይበሉ እነዛ በግፍ የከሰሱኝ ጣቶቻቸውን አስሬ እየጠቆሙ ያግረመረሙኝ አላወቁም እንጂ
ጠጋ ብለው ቢያዩ ዙሪያ ተከቦ እንዳለ በእሳተ ወርቅ ነበልባል በመስቀሉ አለ እኮ ከጎኔ ያ የባህራን ወዳጅ አማላጄ የሚመላለሰውን ዘወትር አጣርቶ የሚያሳይ መከታዬ አለኝታዬ። ስምን ስጠራው እምባህ ይቀድመኛል ልጅህ መሆኔን ሁሌ ሳስታውሰው ኩራት ይሰማኛል። የውስጤን ታውቀዋለህ መናገር አልሻም አንተው እኔው አንተ አንተው እኔው አንተ ከደጅ ማዋዬ ሳልሰስት ማናግር ይኸው ላንተ የውለታን ምላሽ በዚህ ባልጨርስም ከፍዬ ዝማሬን አልተውም ሚካኤል ሚካኤል ማለቴን። ሙላቴ ነህና ሁሌ በአደባባይ ምታይብህ ድምቀቴ ሲሄድ ስምህ ስንቄ ማጌጥብህና ወርቄ ይኸው አለሁኝ ምክርህን ታጥቄ በወዝህ ደምቄ። ምንኛ ስታደልኩኝ ያኔ ስባል ተስፋ ሚካኤል የደረሰበት ያውቀዋል ስሙን ያመዝግን እልል እልል ይበል። ዘመኔን ባርክልኝ አርጄ ብጃጅም እንዲሁ ላመዝግን። ምርኩዝ ነህና ታውቅበታለህ በድል ማሻገሩን ነጩን ካባ ጥቁር መሃል ደርቤ የአክብሮት ስግደቴን ከደጅ ላድርስ ተንበርክኬ። በከበረው ስልጣን ያኔ በምጽአቱ ጊዜ መለከቱን ስትነፋ ነቅቼ እንድገኝ በተዋበው ዜማ ጽናቱን አድልልኝ በርትቼ እንድቆም ከደጃፉ ጉያ። በሰማዩ ቤት መዝሙሬን እንድሰዋ ከቅዱሳኑ ጋራ አለሁ በለኝ ድምፅህን ሰምቼ ልራመድ በኩራት ቀና ልበል ስመሰክር ልኑር በወገቤ ታጥቄ ከቅዱስ ወንጌል ጋር ሕይወቴን መስርቼ እድፌን አንስቼ ነጩን ለብሼ ሙሽራውን ልጠብቅ ከመንገድ ወጥቼ። ወስብሐት ለእግዚአብሔር። የቅዱስ ሚካኤል ወዳጆች ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ለወዳጅ ለዘመድ ሼር ያደረጋችሁ አድርሱ። ካሁን በኋላ ሰኞ ማታ 12 ሰዓት፣ ሮብ ማታ 12 ሰዓት እንገናኝ። ሮብ ደግሞ በሌላ ሐሳብ በሌላ ግጥም እንገናኛለን። እስከዛው መልካም ጊዜ